ሰላም ጤና ይስጥልኝ የቻናላችን ቤተሰቦች እንደምን አላችሁ? ዛሬ ደግሞ ስለ አንዱ ተወዳጅ የቱርክ ተዋናይ ስለ ኡራዝ ካይግላሮግሉ እናወራለን። ከልጅነት እስከ ዛሬ ያለውን አስገራሚ የህይወት ታሪኩን በዝርዝር ይዘላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። አሁን ቀጥታ ወደ ታሪኩ። ኡራዝ ካይግላሮግሉ እንደ አውሮፓውያን አቆጣጠር ሰኔ 30 ቀን 1987 ዓመተ ምህረት በደማቋ የቱርክ ከተማ ኢስታንቡል ተወለደ። ወደዚህ ዓለም የመጣው ከአባቱ መህመት አሊ ካይግላሮግሉ እና ከእናቱ ጋምዜ ዩጄር ነው። የቤተሰቡ ትውልድ መነሻ ከባሊ ከሲር ቢሆንም ኡራዝ ግን ያደገው እዚያው ኢስታንቡል ነው። ወንድም ሆነ እህት አልነበረውም። ለወላጆቹ ብቸኛ ልጅ ነበር። ገና የ4 ዓመት ትንሽ ልጅ እያለ አባቱን በሞት አጣ። ከዚያን ጊዜ ጀምሮ እናቱ ጋምዜ አብዛኛውን ጊዜዋን ሰጥታ ብቻዋን አሳደገችው። ኡራዝ ከሁለቱም ወገን ካሉት አያቶቹ ጋር በጣም የቀረበ የጠበቀ ግንኙነት ነበረው። የሳምንት መጨረሻ ቀናትን ከእናቱ ወላጆች ጋር፣ የበዓል ቀናትን ደግሞ ከአባቱ ቤተሰቦች ጋር ያሳልፍ ነበር። እነዚህ የተበቁ የቤተሰብ ትስስሮች ለእርሱ እጅግ ጠቃሚ ነበሩ። የዛሬ ማንነቱንም የቀረጹት እነዚሁ የቤተሰብ ፍቅሮች ናቸው። ኡራዝ ትምህርቱን የተከታተለው በካዲኮይ ሞዳ በኢስታንቡል ነው። በሁለተኛ ደረጃ ትምህርት ላይ ያለ በታዋቂው የሙጅዳት ገዘን የሥነ ጥበብ ማዕከል የተወና ትምህርቶችን መውሰድ ጀመረ። ለመድረክና ለተወና የመጀመሪያውን ፍቅር ያጣጣመውም በዚሁ ወቅት ነበር። ከሁለተኛ ደረጃ ትምህርቱ በኋላ በኢስታንቡል ቢልጊ ዩኒቨርሲቲ የኮሚዩኒኬሽን ፋኩልቲ ገብቶ ተማረ። በኮሜርሻል እና አድቨርታይዚንግ የዲግሪ ምረቃውን ሲያከብር ይህንን ትልቅ ስኬቱን ላሳየችው ፍቅርና ላደረገችለት ድጋፍ ሁሉ ለእናቱ ምስጋናውን አቀረበ። ከዩኒቨርሲቲ ትምህርቱ በኋላ ወዲያውኑ እንደ አውሮፓውያን አቆጣጠር በ2008 ዓመት ኡራዝ ወደ ተወናው ዓለም የመጀመሪያዎቹን ትንንሽ እርምጃዎች መራመድ ጀመረ። የሙያውን መሰረታዊ ነገሮች እየተለማመደ በጥቂቱ የወጣቶች የቴሌቪዥን ድራማዎች ላይ በትንንሽ ገጸ ባህሪ ላይ ተሳተፈ። ቀስ በቀስም ጎልጦ መታየት ጀመረ። እንደ አውሮፓውያን አቆጣጠር 2011 ዓመት ፒሲ ድሊ በተሰኘው ታዋቂ ድራማ ላይ የተሻለ ገጸ ባህሪ ያገኘ። እንደ አውሮፓውያን አቆጣጠር 2012 ዓመት ሃረም በተሰኘው ፊልም ላይ ፌሚነን አጋ የተባለውን አስቂኝ ገጸ ባህሪ ተጫወተ። እንደ አውሮፓውያን አቆጣጠር 2014 ዓመት በታሪካዊው ድራማ የዲ ጉዘል አዳም ላይ ገጠሚውን ኤርደም ባያዚትን በመወከል ቁም ነገርና ስሜታዊ የሆነውን የተወና ክህሎቱን አሳየ። እንደ አውሮፓውያን አቆጣጠር ከ2015 እስከ 2017 ዓመት ባለው ጊዜ ደግሞ ባባ ጃንደር በተባለው እጅግ ተወዳጅ የኮሜዲ ድራማ ላይ በመተወን ሞቅ ያለና ተፈጥሯዊ በሆነው ዘይቤም ሰዎችን በማሳቅ ይበልጥ ተወዳጅነትን አተረፈ። ታላቁ ስኬት የመጣው እንደ አውሮፓውያን አቆጣጠር በ2019 ዓመተ ምህረት ሰፊሪን ኪዚ ወይም ዘ አምባሳደርስ ዶተር በተባለው እጅግ ተወዳጅ ድራማ ላይ የጌዲዝ ኢሺክሊ ዋና ሚና ሲያገኝ ነበር። ይህ ድራማ እስከ 2020 ዓመተ ምህረት ድረስ የዘለቀ ሲሆን በመላው ቱርክ ታዋቂ ኮከብ አድርጎታል። ከዚያ በኋላ ኡች ኩሩሽ በተባለው የወንጀል ድራማ ላይ ካርታል ቻካ የተባለውን ጠንካራ ገጸ ባህሪ ተጫውቷል። እንደ አውሮፓውያን አቆጣጠር በ2023 ዓመተ ምህረት ደግሞ ሳክላዲኒ በተሰኘው ድራማ ላይ ሜቴን ሆኖ ሰርቷል። በተጨማሪም እንደ አይነን አይነን እና ዘ ላይፍ ኤንድ ሙቪስ ኦፍ እርሻን ኩኔሪ በተባለው የኔትፍሊክስ ኮሜዲ ድራማዎች ላይ ተሳትፏል። በትልቁ ስክሪን ሲኒማ ደግሞ ኢልቲሌርን ሳዋሺ ጨምሮ በበርካታ ፊልሞች ላይ ታይቷል። ከዚህም አልፎ ከራሱ እውነተኛ ሕይወት ውስጥ የሚያጋጥሙ አስቂኝና እውነተኛ ታሪኮችን የሚያካፍልበት ኤክ ኢሽ የተባለ የራሱን ስታንዳፕ ኮሜዲ ትርኢት ፈጥሯል። በግል ሕይወቱ ኡራዝ እንደ አውሮፓውያን አቆጣጠር በ2014 ዓመተ ምህረት ተዋናይት ሜሊስ ኢሺተንን አግብቶ ነበር። እንደ አውሮፓውያን አቆጣጠር በ2016 ዓመተ ምህረት ዲሴምበር 5 ቀን አዳ የተባለች ውብ ሴት ልጅ ወለዱ። ምንም እንኳን ጋብቻቸው እንደ አውሮፓውያን አቆጣጠር በ2019 ዓመተ ምህረት በፍቺ ቢጠናቀቅም ኡራዝ እና ሜሊስ አሁንም ጥሩ ጓደኛማቾች ሆነው በመቀጠል አዳን በፍቅርና በአክብሮት በጋራ ያሳድጋሉ። ኡራዝ ለልጁ ልዩ ፍቅር ያለው አባት ሲሆን ብዙ ጊዜ ከእርሷ ጋር የሚያሳልፋቸውን ጣፋጭ ጊዜያት ያጋራል። አሁን ላይ በ2026 ዓመተ ምህረት ኡራዝ ከስነ ጥበብ ባለሙያና ፎቶግራፈር ከሆነችው ሳይና ሶሌማንፖር ጋር አስደሳች የፍቅር ግንኙነት ውስጥ ይገኛል።
የኡራዝ ካይጊላሮግሉ የህይወት ታሪክ ይህንን ይመስል ነበር። እናንተ ስለ ኡራዝ ምን አስተያየት አላችሁ? ድራማዎቹስ ይመቻችኋል? ያላችሁን ሐሳብ በኮሜንት አጋሩን። ቪዲዮ ከተመቻችሁ ላይክ በማድረግ አበረታቱን፣ ለጓደኞቻችሁም ሼር አድርጉት። በሌላ ቪዲዮ በድጋሚ እስክንገናኝ ሰላም ቆዩልኝ።